የወር አበባ መዛባት ለምን ይኖራል? ጤናማ የወር አበባ ነው የምንለው መቼ ነው? የወር አበባ መብዛት ወይም ማነስ ችግር አለው ወይ? ለዚህስ ምክንያቶቹ ምንድናቸው? መፍትሄዎቹስ ምንድናቸው? የሚሉትን አጠቃላይ ስለ የወር አበባ ያሉ ጉዳዮችን ዛሬ በዚህ ቪዲዮ እንመለከታለን። ጤና ይስጥልኝ። ዶክተር ኢሳያስ ላቀው ነኝ፣ የማህፀንና ጽንስ ስፔሻሊስት። በዚህ ቻናል የተለያዩ የማህፀንና ጽንስ ጉዳዮችን እያነሳን የምንነጋገርበት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት እጠይቃለሁ። ቅድም እንዳነሳሁት ዛሬ ስለ ወር አበባ ጉዳይ ነው የምንነጋገረው። የወር አበባ ጤናማ ነው የምንለው መቼ ነው ከሚለው ስንጀምር፣ የወር አበባ ጤናማ ነው ለማለት የተለያዩ የምናያቸው መስፈርቶች አሉ። አንደኛው በየስንት ጊዜው ይመጣል የሚለው ነው። ሌላኛው ምን ያህል ቀን ይፈሳል፣ ምን ያህል መጠን ይፈሳል፣ የሚፈሰውስ ደም ምን አይነት ነው የሚሉ ጉዳዮች ታይተው ነው አንድ የወር አበባ ጤናማ ነው አይደለም ወደሚለው የምንሄደው። ጤናማ የወር አበባ ነው ለማለት አንደኛው የሚመጣበት ጊዜ ከ21 ቀን እስከ 35 ቀን ባለው ጊዜ ውስጥ ነው መምጣት ያለበት። ለምሳሌ አንዲት ሴት በየ21 ቀኑ የወር አበባዋ የሚመጣም ቢሆን ወይ ደግሞ በየ35 ቀኑም የወር አበባዋ የሚመጣ ቢሆን ኖርማል ሬንጅ ውስጥ ስለሆነ አመጣጡ ጤናማ ነው ብለን ነው የምንወስደው። ሌላኛው ደግሞ የሚፈስበት ቀን መጠን ነው። ጤናማ የወር አበባ ለማለት የሚፈሰው ከ2 እስከ 7 ቀን ድረስ ነው። 3 ቀን የሚፈሳት ልትኖር ትችላለች፣ 7 ቀን የሚፈሳት ሴት ልትኖር ትችላለች። ግን ከ2 ቀንም በታች ከ7 ቀንም በላይ የሚፈሳቸው ካሉ ይሄ በአፈሳሰስ ደረጃ ጤናማ አይደለም ብለን ነው የምንወስደው። ሌላኛው ደግሞ የሚፈሰው መጠን ነው። የወር አበባ ጤናማ ፍሰት ነው ብለን የምንቆጥረው የወር አበባው በሚፈስበት ጊዜ ከ80 ሚሊ ሊትር በላይ የማይፈስ ከሆነ ነው። በዛውም ደግሞ መጠኑ በጣም ትንሽም መጠን ሲሆን ደግሞ የዘር ፍሬ ዙሪያ ላይ ችግር አለ ወይ የሚል ጥያቄ ያስነሳል። ስለዚህ መጠኑ በጣም ትንሽም መሆን የለበትም፣ ከ80 ሚሊ ሊትርም በላይ ሆኖ ብዙ መሆን የለበትም። ሌላው ደግሞ የሚፈሰው የደም አይነት ነው። ጤናማ የወር አበባ ላይ የሚፈሰው ደም ቀይ የሆነ ምንም መጓጎል የሌለው ንጹህ ደም ነው መፍሰስ ያለበት። ግን እየጠቆረ እየጓጎለ የሚወጣ ደም ከሆነ ጤናማ አይደለም ወይ በጣም መብዛት አለ ማለት ነው ሚል ምልክትን ይሰጣል። ስለዚህ ጤናማ አይደለም ስንል እነዚህን እየጠቀስን ነው ጤናማ አይደለም የምንለው። አንዱ ጤናማ አይደለም የሚባለው የወር አበባ መብዛት ነው። የወር አበባ መብዛት ሲኖር አንዳንድ ጊዜ በስነ ስርዓት እየመጣም ግን የወር አበባው መብዛት ሊኖር ይችላል። የሚፈስበት ቀን በ7 ቀን ውስጥ ሆኖ በየ28 ቀንም ሊሆን ይችላል። እንደዛ እየመጣ ግን መጠኑ የሚበዛባችሁም ከሆነ ችግር አለ ማለት ነው። እንደዚህ መጠኑ መብዛት የሚያሳስበው አንደኛ ለደም ማነስ ይዳርጋል። ይሄ የደም ማነስ የምንለው የቀይ ደም ሴል መጠን እየቀነሰ ሲሄድ ነው። ይሄ ደም ማነስ እየከፋ ሲሄድ የልብ መድከም፣ ለልብ ህመምም ሊዳርግ ይችላል። ስለዚህ የወር አበባ መብዛት ሲኖር በፍጥነት ሄዶ መታየት ያስፈልጋል። ሌላው ደግሞ 21 ቀን ሳይሞላ ቶሎ ቶሎ የሚመጣ ከሆነ ወይ ደግሞ 35 ቀን እያሳለፈ በ40 ቀን በ2 ወር የሚመጣ ከሆነም ይሄም ችግር ነው የሚያመለክተው፣ ሄዶ መታየት ያስፈልጋል። ስለዚህ ለእንደዚህ አይነት የወር አበባ መዛባት መብዛት ወይም ደግሞ በጣም ማነስ ምክንያት የሆኑ የተለያዩ ጉዳዮች አሉ። አንደኛው ማህፀን ላይ የሚፈጠሩ ችግሮች ናቸው። ስትራክቸራል ችግሮች የምንላቸው ማህፀን ላይ የሚታዩ ችግሮች ሲኖሩ ነው። እነዚህ አንደኛው ለምሳሌ ማህፀን ውስጥ እብጠት ሲኖር፣ የውስጠኛው ግድግዳ ውስጥ እብጠት ሲኖር ወይም እኛ ፖሊፕ የምንለው ሲኖር የወር አበባ መዛባት እንዲኖር ሊያደርግ ይችላል። የወር አበባችሁ መጥቶ በየመሃሉ ደም እንዲፈሳችሁ ሊያደርግ ይችላል። ሌላኛው ደግሞ የማህፀን ግድግዳ ያለአግባብ የማበጥ ችግር ሲኖር እኛ አዲኖማዮሲስ የምንለው ችግር ነው። ይሄም ሲኖር የወር አበባ መብዛት እንዲኖር ሊያደርግ ይችላል። ሌላኛው በብዛት ሴቶች ላይ የሚከሰትና ብዙ ሴቶችም ልታውቁት የምትችሉት ደግሞ ማዮማ የምንለው ችግር ሲኖር ነው። ይሄ ሞኝ የማህፀን እጢ ነው። የውስጠኛው ክፍል ውስጥም ሊኖር ይችላል ወይም የማህፀን ግድግዳ ላይ ሊኖር ይችላል። ግን ይሄንኛው ችግር ሲኖር ከፍተኛ የወር አበባ መብዛት እንዲኖር ሊያደርግ ይችላል። ሌላኛው ደግሞ
ከካንሰር ጋር የተያዙ ችግሮች ናቸው። የማህፀን ካንሰር ካለ እነዚህ በአልትራሳውንድ የሚሆን በሌላ ምርመራ ቀጥታ ማህፀን ላይ የምናያቸው ችግሮች ናቸው። ሌላው ደግሞ በማህፀን ላይ ቀጥታ የማይታዩ ችግሮች ወይም ፈንክሽናል የምንላቸው ችግሮች ሊሆኑ ይችላሉ። ለዛ ያጋለጡት አንዱ በብዛት የሚከሰተው የዘር ፍሬ ተመርቶ ከመለቀቅ ሂደት ጋር የሚከሰት ችግር ነው። የወር አበባ ጤናማ ሆኖ የሚቀጥለው በአብዛኛው የዘር ፍሬ ጊዜውን ጠብቆ የሚለቀቅ ከሆነ ነው። ምክንያቱም የዘር ፍሬ ጊዜውን ጠብቆ በሚለቀቅ ሰዓት የሚፈራረቁ ሆርሞኖች አሉ፣ ኤስትሮጂን እና ፕሮጀስትሮን የምንላቸው። እነዚህ ሆርሞኖች ጊዜያቸውን ጠብቀው እየተፈራረቁ ሲሄዱ አንዱ የዘር ፍሬ በደም ፋፍቶ እንዲለቀቅ ያደርጋል። ከተለቀቀ በኋላ ደግሞ የፕሮጀስትሮን የምንለው መጠኑ ይጨምራል። ከዘር ፍሬ መለቀቅ ጋር ተያይዞ እርግዝና ቢከሰት ጽንስ ለመቀመጥ የሚያመች ሁኔታ ለመፍጠር የማህፀን ግድግዳ ይፋፋል። ያፋፍቶ የነበረው አንዱ የሆርሞን ወይም ፕሮጀስትሮን የምንለው መጠኑ ደግሞ እየቀነሰ ሲሄድ ፋፍቶ የነበረው ግድግዳ እየቀነሰ እየሟሸሸ እየተጠረገ በደም መልክ ከማህፀን እንዲወጣ ይደረጋል። የወር አበባ የምንለው እሱን ነው። ስለዚህ ይሄንኛውን ስርዓት ያለውን ዑደት ጠብቆ እንዲሄድ የሚያደርገው የዘር ፍሬ የመለቀቅ ሂደት ሲኖር ነው። ይሄንኛውን ሂደት ያው ኦቭሌሽን የምንለው ነው። ግን ይሄንኛው ሂደት በአግባቡ እየተካሄደ ካልሆነ እኛ ኦቭላተሪ ዲስፈንክሽን የምንለው ችግር ነው። ብዙ ጊዜ እንደዚህ አይነት ችግር ሲኖር የወር አበባ ጭራሽ ላታዩ ትችላላችሁ። ብዙ ጊዜ ሳታዩ ቆይታችሁ ደግሞ በአንዴ ደግሞ ብዙ እንዲፈሳችሁ ሊያደርግ ይችላል። ወይ ደግሞ የተዘበራረቀ የወር አበባ ሂደት እንዲኖራችሁ ያደርጋል። ስለዚህ ይሄ ችግር አለ ወይስ የለም የሚለውን የምናውቀው የተለያዩ የደም ምርመራዎችን በመስራት ነው። የተለያዩ ይሄንን ኮምፕሌክስ የሆነ ስርዓት ነው በነገራችን ላይ የዘር ፍሬ አመራረትና አለቃቀቅ። ስለዚህ እሱን የሚቆጣጠሩ ሆርሞኖች በአግባቡ አሉ ወይስ የሉም የሚሉ ምርመራዎችን በማድረግ የዚህ ችግር ነው አይደለም የሚለው ላይ እንደርስበታለን። ስለዚህ አንዱ ይሄንኛው ችግር ሲኖር ነው። ሌላኛው ደግሞ ሰውነት የደም መርጋት ሂደትን የሚቆጣጠርበት ሁኔታ ሲዛባ ወይም ኳጉሎፓቲ የምንለው ችግር ሲኖር ትንሽ ሊፈስ ሲገባው የነበረው ወር አበባ በጣም በዝቶ እንዲፈስ ሊያደርግ ይችላል። ይሄ በተለይ የወር አበባ ማየት የጀመሩ ሴቶች ላይ ቀድሞውኑ የወር አበባ ማየት ሲጀምሩ ብዙ ጊዜ የምንደርስበት ችግር ነው። ሌላኛው ደግሞ ማህፀን ግድግዳ ላይ በኢንፌክሽን ምክንያት እና በተለያዩ ምክንያቶች የሚከሰት ችግር ካለ በቀላሉ ደም ስሮቹ እየተጎዱ እንዲደማ ሊያደርግ ይችላል። ሌላኛው ደግሞ በመድኃኒት ምክንያት ወይም ኢያትሮጄኒክ የምንለው የተለያዩ የሚወሰዱ መድኃኒቶች የማህፀን ግድግዳ ላይ የሚፈጥሩት ተጽዕኖ አለ። በዛ ተጽዕኖ ምክንያት የደም መፍሰስ እንዲኖር ሊያደርግ ይችላል። ይህም የወር አበባ መብዛትም ወይ መዛባት እንዲኖር ሊያደርግ ይችላል። ስለዚህ ሕክምናውን ስንመለከት ሕክምናው በተገኘው ምክንያት ላይ ተመርኩዞ ነው። ለምሳሌ ቅድም ስትራክቸራል ያልኳችሁ ማህፀን ላይ የሚታዩ ችግሮች ተከስተው ከሆነ ወይ እጢ ከሆነ እጢውን በኦፕሬሽን ማውጣት፣ ካንሰርም ሆኖ ተገኝቶ ከሆነ ደግሞ ያንን በኦፕሬሽንም በመድኃኒትም ማስተካከል። አንዳንድ ጊዜ ደግሞ እጢውን ራሱ ማውጣት አስቸጋሪ ከሆነና እናትየውም የመውለድ ሂደቷን ጨርሳ ከሆነ ደግሞ ማህፀንም እንዲወጣ በማድረግ ብቻ የተለያዩ የኦፕሬሽን አማራጮችን በመጠቀም ሊስተካከል ይችላል። ሌላኛው ደግሞ ማህፀን ላይ የሚታይ ችግር ሳይኖር ቅድም ባልኳችሁ ምክንያቶች ከሆነ የተከሰተው ደግሞ ወይ የሆርሞን ዑደታቸው እንዲስተካከል ማድረግ ወይ ደግሞ የተለያዩ የሚከሰቱ የሆርሞን ችግሮች አሉ። የእንቅርት ችግር ሊኖር ይችላል። ፕሮላክቲን የምንለው ችግር ሊኖር ይችላል። እነዚህ ሁኔታዎች በምርመራ ችግር እንዳለ ከታዩ ደግሞ እነሱን የሚያስተካክሉ የተለያዩ መድኃኒቶችን በመስጠት የወር አበባ በስነ ስርዓት ጊዜውን ጠብቆ እንዲሄድ ማድረግ ይቻላል። ሌላኛው የወር አበባ ጉዳይ እንደ ችግር የማንቆጥረው አንዱ ግን ሜኖፖዝ የምንለው ወይም በአማርኛው ማረጥ የምንለው ደረጃ አንዲት ሴት እየደረሰች ስትሄድ የወር አበባ መዛባት ሊኖር ይችላል። ይሄ እንደ ጤናማ የተፈጥሮ ሂደት ነው የምንቆጥረው። እሷን በጣም ካሳሰባት ብቻ ነው መድኃኒት ሰጥተን የተወሰነ
እየተስተካከለላት እንዲቆም ልናረግ ምንችለው እንጂ ጤናማ ነው። ከዛ ውጪ ግን የመውለጃ እድሜ ውስጥ ባሉ ጊዜያት ላይ ሲከሰት የምናስተካክለው በእንደዚህ አይነት ሂደት ነው። የዛሬ ርዕሳችን ይህን ይመስል ነበረ። ጠቃሚ መረጃዎች እንዳገኛችሁበት ተስፋ አድርጋለሁ። ጥያቄ አስተያየታችሁን በኮሜንት አሳውቁኝ። ተጨማሪ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እስክንገናኝ ቸር ሰንብቱ።